الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، عقيدة الواسطية عقيدة الواسطية للشيخ الإسلام أبي العباس أحمد بن عبد الحليم ابن تيمية الحراني የሆነውን ኪታብ እናያለን ማለት ነው። ቢስሚላህ ራህማን ራሂም በአላህ ስም እጅግ ሩህሩህ አዛይ በሆነው እንጀምራለን። አልሐምዱሊላሂ ለአላህ ምስጋና የተገባው ነው። አለዚ ለዛ አርሰለ ለላከ ለሆነው አላህ ሱብሓነሁ ወተዓላ ምስጋና የተገባው ነው። ረሱለሁ መልእክተኛውን ለላከ ለሆነው ጌታ ምስጋና የተገባው ነው። ቢልሁዳ በቅንነት ወዲኒል ሐቅ እንዲሁም በትክክለኛ ዲን ለላከው አላህ ሱብሓነሁ ወተዓላ ምስጋና የተገባው ነው። ሲልክ ደግሞ ሊዩዝሂረሁ የበላይ ሊያደርገው አለዲኒ በዲኖች ላይ በእምነቶች ላይ የበላይ ሊያደርገው ማለት ነው። ኩሊሂ ከሁሉም አድያኖች ከሁሉም እምነቶች የበላይ ሊያደርገው ለላከው አላህ ሱብሓነሁ ወተዓላ ይሄንን ዲን የበላይ ሊያደርግ ለላከው ምስጋና የተገባው ነው። ወከፋ በቃ ቢላሂ በአላህ ሸሂደን በምስክርነት በአላህ በቃ ወአሽሀዱ መሰክራለሁ አላ ኢላሃ ኢለላሁ ከአላሆች በእውነት የሚመለክ የለም ብዬ መሰክራለሁ። ዋህደሁ ብቸኛ ነው በአምልኮት ማለት ነው። ላሸሪከ ለሁ አጋሪ ተጋሪ አይፈልግም። ለሁ ለሱ አላህ ሱብሓነሁ ወተዓላ ማለት ነው። ኢቅራረን ቢሂ በዚህ የማምንና የማረጋግጥ ሆኜ ወተውሂደን በተውሂድም እንደዚሁ እሱን ብቸኛ የማደርግ ሆኜ መሰክራለሁ ማለት ነው። ወአሽሀዱ መሰክራለሁ አነ ሙሐመደን ሙሐመድ እኮ አብዱሁ ባሪያ ናቸው፣ ወረሱሉሁ እንዲሁም መልእክተኛ ናቸው ብዬ መሰክራለሁ። ሰለላሁ ዐለይሂ የአላህ ሰላምና ሰላት በሳቸው ላይ ይሁን። ወሰለመ ከመጥፎ ከጎደሎ አጠራቸው። ተስሊመን ማጥራት ማን ነው? መዚደን የተጨማመረ የሆነ ኢዕቲቃዱ እምነቱ አልፊርቀቲ የዚች ፊርቃ እምነት አናጅየቲ እቺ ናጅህ የሆነች እምነት አልመንሱረቲ የተረዳች የሆነች ኢላ ቂያም ሰዓቲ እስከ የቂያም ቀን ድረስ የምትቆይ የሆነች የአህለ ሱና ወልጀማዓ እምነት ናት ማለት ነው። አህሊ ሱነቲ ወልጀማዓቲ የአህለ ሱና ወልጀማዓ እምነታቸው በዚህ መልክ ነው ማለት ነው። አልኢማኑ ቢላሂ በአላህ ማመን ወመላኢከቲሂ እንዲሁም በመላኢካዎች ማመን አላህ ሱብሓነሁ ወተዓላ የላካቸው መላኢካዎች እንዳሉ ከብርሃን የተፈጠሩ የራሳቸው ስልጣን ያላቸው እንዳሉ ማመን ወኩቱቢሂ እንዲሁም የተለያዩ መጽሐፎች በመልእክተኞች በኩል እንደተላኩ እንደወረዱ ማመን ወሩሱሊሂ መልእክተኞችም የሰው መልእክተኞች ወደ ሰዎች የተላኩ እንዳሉ ማመን ወልባዕፊ ባዕደል መውቲ መቀስቀስ እንዳለ ከሞት በኋላም ማመን ወልኢማኑ ቢልቀደሪ እንዲሁም በቀደር ማመን ኸይሪሂ ወሸሪሂ ኸይርም ሆነ ሸር በዛ ቀደር በውሳኔ ማመን ማለት ነው። ወሚነል ኢማኒ ቢላሂ ከአላህ ማመን ውስጥ ነው የሚካተተው አልኢማኑ ቢማ ወሰፈ በገለጸው ማነው ቢሂ በሱ በገለጸው ነፍሰሁ አላህ ራሱ በገለጸበት ከኢማን ውስጥ ነው የሚመደበው። ፊ ኪታቢሂ በቁርአን ራሱ በገለጸው መልክ አላህ እኔ እንደዚህ ነኝ ካለ እንደዚህ ነህ እንላለን እሱ ባለበት ማለት ነው። ይሄም ከኢማን ነው የሚመደበው ከኢማን ውስጥ ነው። ወቢማ ወሰፈሁ እንዲሁም በገለጸው ቢሂ በሱ በገለጸው ረሱሉሁ መልእክተኛውም በገለጹት መግለጽ ከኢማን ውስጥ የሚካተትና የሚመደብ ነው። ሚን ገይሪ ያለ ምንም ተሕሪፊን ያለ ማዛባት ወላ ተዕጢልን ያለ ማራቆት ወሚን ገይሪ ተክይፊን ከይፍያ ካለመስጠት ማለት ነው። እንዴት ነው ብሎ ከይፍያ ውስጥ ያለ መግባት ይሄ አላህ ራሱን በገለጸበትና መልእክተኛው ስለ አላህ በገለጹት ያለ ማዛባት ያለ ማራቆት ያለ ከይፍያ ማመን ከኢማን ውስጥ ይመደባል። ወላ ተምሲሊን ያለ ማመሳሰል እግር አለው ካልክ የኔን እግር ይመስላል እያልክ እጅ አለው ካልክ የኔን እጅ ይመስላል እያልክ ሳታመሳስል ማለት ነው። በል ዩእሚኑነ ያምናሉ ቢአነ አላህ ሱብሓነሁ ወተዓላ ሱብሓነሁ ጥራት የተገባው ጌታ ለይሰ ከሚስሊሂ እንደሱ ምንም የለም ሸይኡን ምንም እንደሱ የሚመስለው ነገር የለም። እጅ አለው ሲባል የኔን እጅ ይመስላል የሚባል ነገር የለም። ከሚስሊሂ የለም እያለ ነው። ወሁወ እሱ አላህ ሱብሓነሁ ወተዓላ ሰሚዑ አልበሲሩ ሰሚና ተመልካች ነው። እጅ አለው ሲባል የኔን እጅ ይመስላል፣ እግር አለው ሲባል የኔን እግር ሊመስል ይችላል እንዴ እያልክ ማራቆት
የተለያየ ከይፍያ ውስጥ ሳትገባ በዚህ መልክ ማለት ነው። እንደኔ የለም ማለህ እጆች አሉ ብሏል። አይ አሉት በተባለው መሰረት ራሱን ስለገለጸ በዛ መልክ ትገልጻለህ። በገለጸበት መልክ ማለት ነው። አላህ ለራሱ በገለጸውና ነብዩ አለይሂ ሰላም በገለጹበት መግለጽ ማመሳሰል አይደለም፣ ከኢማን ነው የሚመደበው እያሉ ነው። ፈላ የንፉነ አያስወግዱም አንሁ ከሱ ከአላህ ማወሰፈ የገለጸውን ቢሂ በገለጸበት ነፍሱ ራሱ በገለጸበት አላህ ሱብሓነሁ ወተዓላ ላይ ቁርአን ላይ ሊሆን ይችላል፣ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረው ይሆናል። ይሄንን ነፊ ያደርጉም አህለ ሱና ወልጀማዓ እቺ ፍሪቀቱ ናጂያ የምትባለው አልመንሱራ ኢላ ቂያም ሰዓ ያለችዋ በተገለጸው መሰረት ይገልጻሉ ማለት ነው። ወላ ዩሐርፉነ አልከሊመ ከሊማንም አይቀይሩም አን መዋዲዒሂ ከቦታው በዛው በተባለው አላህ ራሱ በተናገረው ይናገራሉ ማለት ነው። መልእክተኛውም በተናገሩት ይናገራሉ። ሌላ ተሕሪፍ ፊደልን መቀየርም ሆነ ትርጉም ማዛባት ውስጥ አይገቡም ማለት ነው። ወላ ዩልሒዱነ አያጣሙም ፊ አስማኢላሂ በአላህ ስሞች ላይ አያዛቡም ማለት ነው። ወአያቲሂ እንዲሁም በተአምራቶቹ ወላ ዩከይፉነ ከይፍያም አይሰጡም። ወላ ዩመሲሉነ እንዲሁም አያመሳስሉም። ሲፋቲሂ ሲፋቱን ባህሪውን አያመሳስሉም። ቢሲፋቲ ኸልቂሂ በፈጠራቸው ፍጥራቶች ለምሳሌ እጅ አለው ቢባል የኔን እጅ ይመስላል፣ ፊት አለው ቢባል የኔን ፊት ይመስላል እያልክ እዚህ ውስጥ አይገቡም። እዚህ ውስጥ ሳይገቡ እኔን የሚመስለኝ የለም ስላለ በዛ መልክ ማለት ነው። ስም ብቻ ስለተመሳሰለ አንድ ነገር ይመሳሰላል ማለት አይደለም። ስለዚህ እዚህ ውስጥም አይገቡም። ሊአነሁ እነሆ እሱ ሱብሃነሁ ጥራት የተገባው ላ ሰሚየ ምንም ቢጤ የለውም ለሁ ለሱ ማለት ነው። ወላ ኩፉአ አቻም የለውም ለሁ ለሱ ወላ ንደ ለሁ ባላንጣም የለውም። ወላ ዩቃሱ በሱም ላይ አይነጻጸርም። ቢኸልቅሂ ከፍጥራቶቹ ጋር እንደዚህ አለ ከተባለ እሱ ገሌን ሊመስል ይችላል። ይሄ እጅ ከተባለ ሰውም እጅ አለው እና ይህንን እጅ ይመስልብኛል እያልክ ሌላ ነገር ውስጥ እንዳገባ በተባለው ልክ ማለት ነው አለይ ተብሏል። እንደኔ ይመስልልኝ የለም ብሎሃል። የለም እሱ ነው ይመስል ማለት ነው። እጅሳ አለው? አዎ። እግርስ አለው? አዎ አለው አለይ ብሏል በተባለበት ትላለህ ማለት ነው። ፈኢነሁ ሱብሃነሁ እነሆ እሱ ሱብሃነሁ ወተዓላ አላህ ሱብሃነሁ ወተዓላ ማለት ነው ጥራት የተገባው ጌታ አዕለሙ ያውቃል፣ ቢነፍሲሂ በራሱ ያውቃል። ስለ ራሱ የሚያውቀው እሱ ነው። ስለዚህ አለኝ ያለውን አለህ ማለት ነው ያለብህ እንጂ እንዴት ሊሆን ይችላል እያልክ ሌላ ነገር ውስጥ መግባት የለብህም። ስለ ራሱ የሚያውቀው እሱ ነው። ስለ ራሱ ተናግሯል። በተናገረበት መናገር መቻል አለብህ። ወቢገይሪሂ ስለ ራሱም ያውቃል፣ ለሌላውም ያውቃል ማለት ነው። ወአስደቁ በጣም እውነት ነው ተናጋሪ ነው። ቂለን በንግግር እውነት ተናጋሪ ነው። ወአሕሰኑ ሐዲተን በተናጋሪም በኩል በሱ በቃ ማለት ነው። ሚን ኸልቅሂ ከፍጥራቶቹ ማለት ነው።